ሰላም አብሮ ይስጥልን። አሳውን ሰላም ነው? ሰላም ነው ይመስገን ደህና ነን። መቀጠል ይችላሉ። ይህንን ፕሮግራም ስፖንሰር ያደረጉት ድርጅቶች ላመሰግናቸው እፈልጋለሁ። ከዛ የተወሰኑ ጥያቄዎች አሉ። ትንሽ ድምፆች ይታፈናል። የመታፈን ነገር አለ። አሁንም አይሰማም? አሁን ጥሩ ነው። እና ቢያንስ ማህበራዊ አገልግሎት ከመወጣት ባሻገር እኛም እንደ ማህበረሰብ ደግሞ እዚህ አካባቢ ላይ የተለያዩ ትምህርቶችን ለህብረተሰቡ የመስጠት ግዴታ አለብን፣ በአካባቢያችን ማለት ነው። አሁን እንደኔ የታዘብኩትን ነገር የተወሰነ ለመናገር ምንድን ነው፣ አብዛኛዎቹ ቦታዎች ላይ በቃ ውሃ ረግረገ ነው። በተለይ አሁን የክረምት መውጫ ስለሆነ ለኮንስትራክሽን ማቴሪያሎች ምናምን በተቀመጡበት ቦታ ላይ በተለያየ ቦታ ላይ ውሃ እየቋጠረ የሚገኝበት ሁኔታ ነው ያለው እና ማህበረሰቡ ችላ እያለ ያለበት ሁኔታ አለ እና ቢያንስ እዛ ላይ ለምሳሌ የጤና ባለሙያዎች አሉ። የጤና ባለሙያዎች እንደ እየተንቀሳቀሱ ትምህርት የሚሰጡበት ነገር ያ ነገር አብዛኛውን ቦታ ላይ አሁን አካባቢ ላይ የለም። ይሄ ነገር ማህበረሰቡ የመዘናጋት ነገር እያመጣበት ስለሆነ ቢያንስ እዛ ላይ በደንብ ትኩረት ሊሰጠው ቢያንስ ህብረተሰቡ ከዚህ ነገር ሊወጣ ይችላል። ከዛ ውጭ ግን ከእናት ወደ ልጅ አሁን ከእናት ወደ ልጅ ትልቅ ትኩረት ሊሰጠው የሚገባው ነገር አንደኛ ነገር አጎበር የሚባለው ስርጭቱ ራሱ አብዛኛው አሁን እንደኛ አካባቢ ላይ የለም። በቃ የዘንዘራ እጥረት ይኑር ዘንዘራው እየተሰራጨ የመሰራጨቱ ነገር ከአንድ ለምሳሌ ነፍሰ ጡር እናት ራሱ ሲሰጣት መኖር አለበት፣ ግን እየተሰጣ አይደለም። አሁን ያለው ራሱ እያየሁት ያሉት እኛ አካባቢ ላይ ብዙ ስላሉ ማለት ነው ህጻናት ያላቸው እንደዚህ ነፍሰ ጡር ያላቸው ምክንያቱም ቅድሚያ ለእነሱ ስለሚሰጥ ማለት ነው። ይሄ ነገር እየሆነ አይደለም ያለውና ምናልባት የበሽታውን እንትን ያበዛዋልና እዛ ላይ ትኩረት ቢደረግ እና ከእናት ወደ ልጅ ይተላለፋል የሚለው ነገር እሱ ላይ ማብራሪያ ያልገባኝ ነገር ስላለ ማብራሪያ ቢሰጠኝ ጥሩ ነው። ሌላው ነገር 5 አይነት የወባ አይነቶች አሉ ተብሏል። ግን እኛ አካባቢ ላይ ደግሞ እኛ ሀገር ላይ 2 አይነት ናቸው ከተባለ አንደኛ የሚሰጠን መድኃኒት ለሁለቱም አይነት በሽታዎች አንድ አይነት መድኃኒት ነው እየተሰጠ ያለው እና ቢያንስ ይሄ ነገር ችግር አይሆንም። ምክንያቱም እንዴት ነው ሊሆን የሚችለው? 2 አይነት በሽታዎች ከሆኑ 2 አይነት መድኃኒቶች ናቸው ሊኖር ሊሰጥ የሚችለው እና አሁን ግን ትሄዳለህ፣ ትመረምራለህ፣ ወባ ተይዟል፣ ይሄ ኳርተን ምናምን የሚባል ማለት የተለያየ ነገር እየሆነ ያለው ምንድን ነው? ቢያንስ ዝም ብሎ ነው መድኃኒት የሚሰጡት እና መድኃኒቱን ደግሞ ህብረተሰቡ ግንዛቤ የለውም። ትንሽ ከተሻለው ያቋርጠዋል። እሱ ችግር አይሆንም ወይ? ምክንያቱም ሙሉ በሙሉ መድኃኒቱን እንትን እስከሚካልጨረሰ የማገርሸት ነገር እየተከሰተ ስለሆነ ያለው እዛ ላይ ማብራሪያ ቢሰጠው ጥሩ ነው። ሌላው ወደ መጨረሻው አካባቢ ላይ ምንድን ነው እንትን የሚለው በተለይ አብዛኛውን ጊዜ ይሄ የወባ በሽታ ድኖ ለመነሳት የግድ መድኃኒቱ ብቻ አይደለም የሚያስፈልገው፣ በዋናነት ምግብ ያስፈልገዋል እና ምግብ ደግሞ በጣም የሆነ በቃ ላይ ምግብ ለመብላት አሁን የወባ ያተያዘ ሰው መቼም እናውቀዋለን አይበላም፣ ይሸታል ሽታው እና ቢያንስ አብዛኛው ሰው መድኃኒት እንዲሰራ የማይችለው በአግባቡ ምግብ አንወስድም። የሚመከረው ምግብ ምን አይነት ምግብ ነው የሚል ነገር ነው ያለው። በተረፈ ፕሮግራማቸው አሪፍ ነው፣ እያዳመጥናችሁ ነው። እናመሰግናለን። እናመሰግናለን።